ልቦ ሲመታ ትንፋሾ ሲፈጥን እና አእምሮ ባልተወሰኑ ሀሳቦች ሲጨናነቅ ያ ምን እንደሆን ለይተው ያውቃሉ? ያ ምናልባት ጭንቀት ነው። በዘመናችን ያለው ጫጫታ፣ የስራ ጫና እና ማህበራዊ ግፊቶች ብዙዎቻችንን ባልታወቀ ገመድ አስረው እየጎተቱን ነው። ጭንቀት ተፈጥሯዊ ነው፣ ነገር ግን ቁጥጥር ሲያጣ የዕለት ተዕለት ህይወታችንን ያደበዝዘዋል። ለሚቀጥሉት ደቂቃዎች የዚህን ታላቅ ስሜታዊ ተግዳሮት ዋና ዋና መንስኤዎችና እንዴት እንደምንቆጣጠረው ከስሩ እንመረምራለን። የዛሬው ውይይታችን የእርስዎን ከጭንቀት እስር ነጻ ለማውጣት የመጀመሪያው እርምጃ ይሁን። ለቻናሉ አዲስ የሆናችሁ ቻናሉን ሳብስክራይብ በማድረግ ቤተሰብ ይሁኑ። ጭንቀት በዋናነት ሰውነታችንን ለአንድ ፈተና ወይንም ለለውጥ የሚሰጠው ተፈጥሯዊ ምላሽ ነው። ሰውነታችን አደጋ ላይ እንደሆነ ሲሰማው ወይም ከባድ ጫና ሲያጋጥመው የሚጠቀምበት የመከላከያ ዘዴ ነው። ጭንቀት በአንድ በኩል ሙሉ በሙሉ ጤናማና ተፈጥሯዊ ምላሽ ነው። አንዳንዴም ጠቃሚ ነው። ለምሳሌ ፈተና ለማጥናት፣ የስራ ቀን ገደብ ለማክበር ወይንም ከአደጋ ለመሸሽ ያነሳሳናል። የተዋጋ ወይንም ሽሽ ምላሽ ፋይት ኦር ፍላይት ሪስፖንስ ጭንቀት ሲሰማን አንጎላችን አድሬናሊን እና ኮርቲሶል የተባሉ ሆርሞኖችን ይለቃል። እነዚህ ሆርሞኖች የልብ ምታችንን ይጨምራሉ፣ አተነፋፈሳችንን ያፈጥናሉ እና ጡንቻዎቻችንን ለድርጊት ያዘጋጃሉ። የጭንቀት ዋና ዋና መንስኤዎች ውጫዊ ኤክስተርናል መንስኤዎች የምንላቸው ስራና ገንዘብ ነክ የሆኑ ጉዳዮች፣ የስራ ጫና፣ የጊዜ ገደቦች፣ ስራ ማጣት፣ የገንዘብ እጥረት ወይንም እዳ። እነዚህ በስራና በገንዘብ ዙሪያ የሚደርሱብን ውስጣዊ ጭንቀቶች ናቸው። ግንኙነቶች፣ ከቤተሰብ ከጓደኛ ወይንም ከትዳር ጓደኛ ጋር አለመግባባት፣ ፍቺ፣ የቅርብ ሰው ሞት። ዋና ዋና የህይወት ለውጦች፣ አዲስ ቦታ መሄድ፣ ልጅ መውለድ፣ ትዳር መመስረት፣ ጡረታ መውጣት። አዎንታዊም ሆነ አሉታዊ ለውጦች ጭንቀት ሊፈጥሩ ይችላሉ። አካላዊ ጫናዎች፣ ከፍተኛ ድምጽ፣ መጨናነቅ፣ የብክለት ችግሮች። እነዚህ ጭንቀቶች ሊፈጥሩ የሚችሉ ውጫዊ መንስኤዎች ናቸው። ውስጣዊ ኢንተርናል መንስኤዎች የምንላቸው አሉታዊ አስተሳሰብ፣ ስለ ወደፊቱ ጊዜ ከመጠን በላይ መጨነቅ ወይንም መፍራት፣ ከፍተኛ ተስፋዎች እና ፍጹምናን መፈለግ፣ ፐርፌክሽኒዝም፣ ሁልጊዜ ሁሉንም ነገር በትክክል ለመስራት መፈለግ እና አለማሳካት መፍራት፣ ራስን መተቸት፣ ለራስ ከልክ በላይ መጨካኝ መሆን እና ስህተቶችን አለመቀበል፣ ሁኔታዎችን ለመቆጣጠር አለመቻልን አለመቀበል፣ ሁሉን ነገር በቁጥጥር ስር ለማድረግ መሞከርና ግልጽነትን መፍራት። ስለ ሳሙኤል ልንገራችሁ። ሳሙኤል እጅግ በጣም ጎበዝ ሰራተኛ ነበር። ነገር ግን የሚያደርገው ነገር ሁሉ ፍጹም መሆን አለበት የሚል ውስጣዊ ጫና ነበረበት። በቢሮ ውስጥ አዲስ ፕሮጀክት ሲመጣ እሱ የሁሉም ሰው ትኩረት በሚል ፍርሃት ይንቀጠቀጣል። እንቅልፍ ይነሳል፣ ምግቡን ይረሳል፣ ደስታውም ይጠፋል። ምክንያቱም ስኬቱ ከፍርሃቱ ጋር የተቆራኘ ነው። ሳሙኤልን ያንቀሳቀሰው ፍጹምናን መፈለግ እንጂ ደስታ አልነበረም። ይህ የሚያሳየው አንዳንድ ጊዜ የራሳችን የአእምሮ ዝንባሌዎች ከውጫዊ ዓለም በላይ ትልቁ የጭንቀት ምንጮቻችን ሊሆኑ እንደሚችሉ ነው። የጭንቀት መፍትሄዎችና የመቋቋሚያ ዘዴዎች፣ አካላዊ ጤንነትን መንከባከብ፣ የአካል ብቃት እንቅስቃሴ ኤክሰርሳይዝ ማድረግ። በመደበኛነት የአካል እንቅስቃሴ ማድረግ የጭንቀት ሆርሞኖችን ኮርቲሶል ለመቀነስና ስሜትን የሚያሻሽሉ ሆርሞኖችን ኢንዶሮፊን ለመልቀቅ ይረዳል። ጤናማ አመጋገብ፣ አትክልት፣ ፍራፍሬና ሙሉ እህል የበዛበት ምግብ መመገብ እንዲሁም ካፍሬን እና ስኳርን መቀነስ። በቂ እንቅልፍ፣ በየቀኑ ከ7 እስከ 9 ሰዓት መተኛት ስሜታዊ ሚዛንን አስፈላጊ ነው። አእምሮአዊና ስሜታዊ የመቋቋሚያ ዘዴዎች፣ የመዝናኛ ዘዴዎች፣ ሪላክሴሽን ቴክኒኮች፣ ጥልቅ መተንፈስ ዲፕ ብሪዚንግ፣ ማሰላሰል ሜዲቴሽን እና ዮጋ የአእምሮ ሰላምን ለመመለስ ይረዱናል። የጊዜ አጠቃቀም ታይም ማኔጅመንት፣ ቅድሚያ የሚሰጣቸውን ነገሮች መለየት፣ ድንበሮችን ማበጀትና አይ ለማለት መሞከር። አዎንታዊ አስተሳሰብና ምስጋና፣ የምስጋና ማስታወሻ መያዝ ወይንም በየቀኑ መጨረሻ የተከናወኑ አዎንታዊ ነገሮችን ማሰብ። እገዛ መጠየቅ፣ ከጓደኛ ከቤተሰብ ጋር መነጋገር ወይንም የአእምሮ ጤና ባለሙያ እርዳታ መጠየቅ። ችግሩ ከኛ አቅም በላይ ከሆነ የባለሙያ ድጋፍ አስፈላጊ መሆኑን መረዳት። ከማይጠቅሙ ልምዶች መራቅ፣ አልኮል፣ ሲጋራና አደንዛዥ እጾች ጭንቀትን ለአጭር ጊዜ ቢያስታግሱም በረጅም ጊዜ ግን ሊያስታግሱልን አይችሉም። ጭንቀት ተፈጥሯዊ ነው፣ ነገር ግን መቆጣጠር ይቻላል።
ለራስ ጊዜ መስጠት፣ የአካል ብቃት እንቅስቃሴ ማድረግና ከሌሎች ጋር መገናኘት ዋና መፍትሄዎች ናቸው። አድማጮች ዛሬውኑ አንድ ቀላል ለመፍትሄ እርምጃ ይጀምሩ። ለምሳሌ ለ10 ደቂቃ የእግር ጉዞ መውጣት ወይንም ጥልቅ መተንፈስ ልምምድ ያድርጉ። በዚህ ትግል ውስጥ ብቻችሁን አይደላችሁም። ለራሳችሁ ደግ ሁኑ እና እያንዳንዱ ትንሽ እርምጃ ወደ ሰላም የተሞላ ህይወት ያቀርባችኋል። በዚህ ጉዞ ላይ የሰው ልጅ ጭንቀት በብዙ መልክ እንደሚመጣ ተመልክተናል። ከስራ ግፊት እስከ የውስጥ ፍጹምና ፍላጎት ድረስ። ሆኖም መፍትሄዎቹ ውስብስብ እንዳልሆኑ ተረድተናል። ቁልፉ በየቀኑ የምናደርጋቸው ትናንሽ ቋሚ ልምዶች ናቸው። ለራስዎ ደግ ይሁኑ፣ ትንፋሽ ውሰዱ፣ የማይቆጣጠሩትን ነገር ለመቆጣጠር መሞከርዎን ያቁሙ። ዛሬውኑ ለአእምሮ ሰላም የሚሰጥ አንድ ነገር ያድርጉ። ለአጭር ጊዜ በእግር ይራመዱ፣ የሚወዱትን ሙዚቃ ያዳምጡ፣ ወይንም ለምትወዱት ሰው ደውሉ። የጭንቀት ጉዞ ረጅም ሊሆን ይችላል፣ ነገር ግን የዕለት ተዕለት አእምሮ የጤና ልምምዶችን በመጠቀም ይህን ሸክም ማቅለል እንችላለን። ህይወቶ በጭንቀት እንዲመራ ይፍቀዱ። ይልቁንስ የራስዎን አእምሮ መሪ ይሁኑ። እኛ የህይወት ፈተናዎች ባሪያዎች ሳንሆን የራሳችን ሰላም ፈጣሪዎች ነን። ስለ ሰሙን እናመሰግናለን።